ውዶቼ ደህና አደራችሁ፣ ሰላም አደራችሁ። ቪዲዮ ቀርጬ ደለትኩት። አይ ጉድ! ምን እንደነካሁት እንጃ። እና ቁርስ እየበላ ነው። ቁርስ እንብላ። ቲክቶክ ትቼ ደግሞ በዩቱብ መጥቻለሁ። ቁርስ እንጀራ ነው ዛሬ። እንጀራ በሽሮ በትኩስ ሽሮ እና በምስር አርጌ አግልብልቤ ያመጣሁት ሰውየው ቤት እንዴ ጠግረራ እንዴት ብዬ በጧቱ ልብላ? ብርዱ እንቅልፍ ነው የሚለው። የዘንድሮ ብርድ እናንተ አለይም ብቻ ነው እንዴ ብርድ ያለ? ወጆችዬ በጣም ብርድ አለ። በኃይለኛው ማርያም ዝናብ እንኳን የለም፣ እግዚአብሔር ይመስገን። በአንድ ቀን የዘነበ ካላስ ብርድ ግነት እናቴ ቆማጣ ያስታቅፋል። ውዶችዬ ኢትዮጵያ ብርዱ ያውቃል እንዴ? ለየት ያለ ነው ይሄ ቤቴ። በጣም ለየት ያለ ነው። በስመ አብ አሁን ቁርሴን እየበላሁ ስራዬን ጨርሼ ማለት ነው። ልብስ አጥቤ እንትን ያስጥቻለሁ። አሁን መተኮስ ብቻ ነው የቀረኝ። ግቢ አጽድቼ እያጸዳሁ ላሳያችሁ ቪዲዮ። እንዲህ አልመቸኛል ብቻዬን ስለሆንኩ ማለት ነው። አይመቸኝም ቪዲዮ ለመስራት። አሁን ስራ ጨርሼ ቁርሴን በልቼ ቡናዬን ጥጥት አድርጌ ልብሴን ተኩሳለሁ ማለት ነው። ውዶቹ ያ ተረጋግቼ በቃ ድብና አድርጌ በልቼ ስራዬን ምን መጣብኝ በባዶ ሆዴ እናቴ በልተንም አልተሳካልን። እውነቴን ነው የምላችሁ። ማርያም ብሉ እና ውዶችዬ፣ ወሬ አላበዛባችሁም። እወዳችኋለሁ፣ አከብራችኋለሁ። ብሉ እና በኋላ እንገናኝ ምሳ ሰዓት። እሺ ውዶች፣ የዚህ ወይፋይን የለም፣ በኋላ ነው የምለቅላችሁ። ባይ